ንግስቲ አሰፋ ትባላለች። የ28 ዓመት ወጣት ናት። ላለፉት 15 ዓመታት በቤተሰቦቿና በምትኖርበት ማህበረሰብ መገለልና እንግልት ደርሶባታል። ከ2 ዓመት በፊት በፕሪቶሪያ ስምምነት በተጠናቀቀው የኢትዮጵያ እርስ በርስ ጦርነት ደግሞ በጎረቤቶቿ ምክንያት ጾታዊ ጥቃት እንዲደርስባት ተደርጓል። ንግስቲ እንደ እድሜ ኩዮቿ የወር አበባ አታይም። ጡቶቿ ሙሉ በሙሉ ያላደጉ በመሆኑ ተክለሰውነቷ ግን የሴት በመሆኑ ጸጉሯን ሹሩባ መሰራት እንደምታዘወትር ትናገራለች። ስትፈጠር በመራቢያ አካሏ አካባቢ የነበረው የወንድ ብልት ግን ከሰውነቷ ጋር እኩል ማደግ ስላልቻለ በ2004 ዓመተ ምህረት በሕክምና እንዲወገድ ተደርጓል። ሰዎች በማይገባ ቦታ ሊነካኩኝ ሊያሰቃዩኝ ስለሚሞክሩ በመፍራትና በመገለል ነው ስኖር የቆየሁት። ቤቴንም 11 ሰዓት ላይ ነው የምዘጋው። በሚደርስብኝ ስድብና ማንቋሸሽ ምክንያት አይምሮዬ ተጎድቷል ስትል ለቢቢሲ ተናግራለች። ንግስቲ አሰፋ ከቤተሰቧና ከዘመዶቿ ርቃ በትግራይ ክልል አምባላጀ ወረዳ መኖር ስትጀምር ገና 13 ዓመቷ ነበር። ለትዳር ያጯት ሰዎች ለሽምግልና ጎረቤት ጋር ሲሄዱ አይ እሷ እኮ በሽተኛ ናት ብለው ሲመልሷቸው የ9 ዓመት ልጅ እንደነበረች ታስታውሳለች። በወቅቱ በትምህርቷ በተለይ በሂሳብ ጎበዝ እንደነበረችና ሁልጊዜም ከክፍሏ አንደኛ ትወጣ ስለነበር በሂሳብ ትምህርት ደካማ የሆኑ ሴት ጓደኞቿን ስለምታስጠና መምህርት ንግስቲ ብለው ይጠሯት ነበር። ንግስቲ ለትዳር አትበቃም የሚል ወሬ ከቤተሰቦቻቸው የሰሙት አብሯት እረኝነት የሚውሉ የጎረቤት ልጆች ፍናፍንት ናት እያሉ ያሟት ጀመር። በረኛ ዘንድና በቤት ውስጥ የሚነገረው ሐሜትም ትምህርት ቤት ደርሶ ተማሪዎች በጥቁር ሰሌዳ ላይ በመጻፍ ይሳለቁባት ነበር። በዚህ ምክንያት መገለልና መሸማቀቅ ይደርስባት ጀመር። ከምትኖርበት ቀበሌና ወረዳ ርቆ ወደሚገኝ ትምህርት ቤት እየሄደች ትምህርቷን ለመከታተል ብትሞክርም ብዙ ሳትገፋበት 5ኛ ክፍል ስትደርስ ትምህርቷን ለማቋረጥ ተገደደች። ከዚህ በኋላ ጓደኛ ወይም ሌላ ሰው ጋር መቅረብ አልቻለችም። ቤተሰቧ ማፈጣጠሯን እንደ ኃጢያት በመቁጠር ከልጃቸው ይልቅ ማህበረሰቡ ለሚሰጣቸውና ለሚነፍጋቸው ክብር አይደሉ። እትብቴ ነው በክብር የተቀበረው እንጂ እኔን ዞር ብሎ የሚያየኝ ሰው የለም በማለት በዚህ ምክንያት ለበርካታ ስለ ልቦና ችግሮች መጋለጧን ታስረዳለች። ንግስቲ በዚህ ምክንያት የደረሰባት መገለል የሚጀምረው በልጅነቷ ነው። የ13 ዓመት ልጅ ነበረች። ሰዎች መታከም እንደምትችል ሲናገሩ በመስማቷ ከ15 ዓመት በፊት ለሕክምና ወደ መቀሌ ከተማ ሄደች። ምንድነው የምሆነው የሚል ሐሳብ ስለነበራት ራሷን ከምታጠፋ ቀዶ ሕክምናው በሚደረግበት ወቅት ብሞት ይሻላል በሚል ጣፋንታዋን ለመቀበል የሪፈራል ደብዳቤ ይዛ ወደ ሆስፒታል ሄደች። ቀዶ ሕክምናው እንዲደረግላት በራሷ ፍቃድ ወሰነች። ለ2 ዓመታት በተካሄደው የትግራይ ጦርነት ወቅት በርካታ ሴቶች ንግስቲም ዳር 21 2013 ዓመተ ምህረት ላይ ወደ ምትኖርበት መንደር በገቡት የመንግስት ወታደሮች ጾታዊ ጥቃት እንደደረሰባት ትናገራለች። የአካባቢ ሰዎች ናቸው የጠቆሙብኝ። ባል ሳይኖረኝ የሚሊሻ ሚስት ናት ብለው ወታደሮቹ ወደ ቤቴ እንዲመጡ አደረጉ። ወታደሮቹ ባልሽን አምጪ አሉኝ። እኔ ግን የማህፀን ችግር ስላለብኝ ባል የለኝም አልኳቸው። ንግስቲ አሁን ባላት ተፈጥሯዊ ሁኔታ ምክንያት ትዳር አለመመስረቷን ትገልጻለች። ከዚያም ልብሴን ገፈፉኝ፣ በጩቤ እንቅደደው ብለው ተሳለቁብኝ። የመሳሪያቸውን አፈሙዝ ለመክተት ሞከሩ። ከዛ በኋላ ግን 3 ሆነው በመቀመጫ ደፈሩኝ። መቀመጫዬ ለ6 ወራት ወደ ውጭ ተገልብጦ ነበር። ሽንቴን መቆጣጠር አቅቶኝ መግል ነበር የሚፈሰው በማለት ታብራራለች። ማህበረሰቡ ስለሚያገለኝ በጦርነቱ ወቅት ብቻ ሳይሆን በባሎች ጭምር ጥቃት የደረሰባቸው ሴቶች የሚመለከት ጥናት ይካሄዳል በተባለው ወቅት የቀበሌው አስተዳዳሪዎቹ እኔም የጥቃቱ ሰለባ ነኝ ስላቸው ምን ኖሮሽ ነው የምትደፈሪው ብለው አገለሉኝ በማለት ትከሳለች። በዚህ ምክንያት ራሷን ለማጥፋት ያሰበችባቸው ጊዜያት እንዳሉ ትገልጻለች። በተደራራቢ ችግሮች ምክንያት ለከፍተኛ የስነ ልቦና ችግሮች መጋለጧን ታስረዳለች። የኛማ ማህበረሰብ እንደኔ ያለ ፍጡር ይቅርና የአይን የእጅና የእግር ጉዳት ያለበትን ሰው እንኳን አንተ ሰንካላ ቆራጣ ብሎ ነው የሚያንቋሽሸው በማለት እሷ የተፈጠረችበትን ሁኔታ እንደ አካል ጉዳት እንደምትቆጥረው ገልጻለች። ንግስቲ ለምትጠይቃት ለቢቢሲዋ ጋዜጠኛ እንዲህ ትላታለች። አንቺ ሌሎች ሰዎች ጋርም ያለ ነው እያልሽኝ ነው። እኔ ግን አይመስለኝም። እኔ እውነትም ኃጢያተኛ ነኝ እንዴ እያልኩ ነው ራሴን የሚጠይቀው። ህብረተሰቡ ልጅ መውለድን እንደ ቁም ነገር ነው የሚቆጥረው። ቆሞ የሚሄድ ሰው ቁም ነገር አለው ብሎ የሚያምን ሰው የለም በማለት ማህበረሰቡ ውስጥ የሰረጹ ኋላ ቀር አስተሳሰቦች የሚያሳድሩባት ጫና ከባድ መሆኑን ትናገራለች። በክልሉ ደግሞ በርካታ ሰዎች መሳሪያ ስለያዙና ከፍተኛ የደህንነት ስጋት ስላለ በቀላሉ ለሌሎች ጥቃቶች ተጋላጭ ያደርገኛል ብላ ትሰጋለች። አሁን በፍርሃት ምክንያት ቤቴን 11 ሰዓት ላይ ነው የምዘጋው። ሰዎች በማይሳደቡበት ጊዜያቸውን በስራ የሚያሳልፉ ሰዎች በሚኖሩበት አካባቢ ለመኖር እመኛለሁ። አሁን ላይ ማንም ሰው ሊሰብረው የማይችል በር ያለ
ያለበት ቤት እንዲኖረኝ እፈልጋለሁ ትላለች። ንግስቲ ላለፉት 4 ዓመታት ማህበራዊ ኑሮዋን ማሽቆልቆሉን ገልጻለች። አብዛኛው ጊዜ በቤት ውስጥ እንደምታሳልፍ አልፎ አልፎ ደግሞ እረኛ ህፃናት ጋር ትውላለች። ምክንያቱም የሚያስቀኝ ሰው ፈልጋለሁ፣ ህፃናት ደግሞ የሆንኩትን የደረሰብኝ ስለማያውቁ አይምሮ የሚጎዳ ነገር አይናገሩኝም በማለት ትገልጻለች። በትምህርት ጎበዝ የነበረችው ንግስቲ እንዳጀማመሯ ቢሆን ኖሮ በትግራይ ክልል ውስጥ የተሻለ ትምህርት እድል በሚሰጥበት ቀላሚኖ አዳሪ ትምህርት ቤት ከሚገቡት ተማሪዎች አንዷ ትሆን እንደነበር በመግለጽ በጥልቅ ሐዘን ውስጥ ትወድቃለች። 8ኛ ክፍል ብደርስ ኖሮ ቀላሚኖ ገባለሁ የሚል እምነት ነበረኝ። ተምሬ አካል ጉዳተኞችና ሴቶች ያሳለፍኩትን መከራ እንዳያዩ በሙያዬ አስተዋጽኦ ለማድረግ ነበር ምኞቴ ስትል በሐዘን ትናገራለች። ሙሉ ዘገባው የቢቢሲ አማርኛ ነው።